ክብርት ወይዘሮ ሳህለወርቅ ዘውዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ክቡር የሰላም ሎሬት አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ ክቡር ሙሳ ፋኪ መሐመድ የአፍሪካ ህብረት ኮሚሽን ሊቀመንበር፣ የተከበሩ አቶ ታገሰ ጫፎ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ተወካዮች ምክር ቤት አፈ ጉባኤ፣ ክብርት ወይዘሮ መዓዛ አሸናፊ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ፍርድ ቤት ፕሬዝዳንት፣ ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ የተከበራችሁ የሁሉም ክልል ርዕሰ መስተዳድሮች፣ ምክትል ርዕሰ መስተዳድሮችና የሁለቱም ከተማ አስተዳደር ከንቲባዎች፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሀገር ሽማግሌዎች፣ አባገዳዎች፣ ሱልጣኖች፣ ኡጋዞች፣ ሀደሲንቄዎች፣ አምባሳደሮች፣ ኮር ዲፕሎማቲክ አባላትና የዓለም አቀፍ ተቋማት የስራ ኃላፊዎች፣ እጅግ የተወደዳችሁና የተከበራችሁ የዚህ መድረክ ተሳታፊዎች፣ ከሁሉም የሀገራችን ክልሎች እዚህ የተገኛችሁ ተወካዮች፣ ጥሪ የተደረገላችሁ እንግዶች፣ ውድ የሀገራችን ህዝቦች፣ ክቡራትና ክቡራን፣ በቅድሚያ ጥሪያችንን አክብራችሁ እዚህ በመገኘታችሁ የተሰማኝ ደስታ ላቅ ያለ መሆኑን እየገለጽኩ የከበረ ምስጋናዬን በራሴና በሰላም ሚኒስቴር ስም ለማቅረብ እወዳለሁ። የዛሬ መገናኛ ርዕስ ሰላም 100% ያሸልማል የሚል ነው። ይህች ዓለም በድህነቷ ምሳሌ ያደርጋት የነበረች ሀገር፣ ይህች ዓለም በእርስ በርስ ጦርነት አውድማነቷ ምሳሌ ያደርጋት የነበረች ሀገር፣ ይህች ዓለም በረሃብ አውድማነቷ ምሳሌ ያደርጋት የነበረች ሀገር በአዲስ የተለወጠና የተሻለ ማንነት መታወቅ ጀምራለች። በተለይ ደግሞ በቅርቡ 2 ዓመት ባልሞላ ጊዜ ውስጥ ስሟ ተቀይሮ ከ10 በላይ የተለያዩ ተቋማትና አካላት ልዩ ልዩ ዓለም አቀፍ ሽልማቶችን ተቀብላ አሁን በደረስንበት ደረጃ ደግሞ የዓለም የሰላም ተምሳሌት ተብላለች። እነሆ ኢትዮጵያ በሌላ አዲስ ገጽ መጻፍ ጀምራለች። ዛሬ ሀገራችን ኢትዮጵያ በዓለም መሪዎች ዘንድ በአረንጓዴ ልማት አርአያነቷ፣ በቱሪዝም መስህብነቷ፣ በጎረቤት አስታራቂነቷ፣ ለእርቅና ለይቅርታ በከፈተችው ሰፊው በሯ፣ ለሴቶች እኩልነት በምትሰጠው ቦታና ሌሎችም መልካም በሆኑ ብዙ ስሞች መጠራት ጀምራለች። ክቡር ጠቅላይ ሚኒስትር አብይ አህመድ የተቀበሉት የሰላም ኖቤል ሽልማት ኢትዮጵያን ብሎም አፍሪካን ከፍ ለማድረግ ላሳዩት ትጋት የተሰጠ ዓለም አቀፍ እውቅና በመሆኑ የሁሉም ኢትዮጵያዊ ሽልማት ነውና ደስ ብሎናል። እንኳን ደስ ያሎት። የተከበራችሁ እንግዶች፣ የተከበራችሁ ኢትዮጵያውያንና የኢትዮጵያ ወዳጆች፣ ልክ እንደ እናት ሁሉ ሀገር መለዋወጫም መተኪያም የላትም። በእንግድነትም ሆነ በነዋሪነት ሌላ ሀገር ልንሄድ እንችላለን። የዛ ሀገር ባለቤቶች መሆን ግን መቼም አንችልም። ስለሆነም ሁላችንም በጋራ በአንድ ልብ ከተነሳን፣ ጥላቻን መናናቅን ካስወገድን፣ በክቡር ጠቅላይ ሚኒስትራችንና በሁሉም ባልደረቦቻቸው የስራ ትጋት ሀገራችን አሁን ካለችበት የተስፋና የስጋት መስቀለኛ መንገድ በእርግጥም ትሻገራለች። እውነተኛ የሀገር ባለቤቶችም እንሆናለን። ይህ እንዲሆን ግን ታታሪ መሪም ታታሪ ህዝብም መኖሩ ግድ ነው። ሀገራችን እንድትሻገር ህዝብ አክባሪ መሪም ህግ አክባሪ ህዝብም መኖሩ እጅግ አስፈላጊ ነው። ኢትዮጵያ በተጠራችበት የሰላም ተምሳሌትነት እንድትቀጥል አስታራቂ መሪም እንደ ህዝብ ራሱንም ሌሎችንም ይቅር ባይ ህዝብም እንዲኖር ያሻል። ኢትዮጵያ
መሪዎቿ ወደ ሰነቁላት የከፍታ ማማ እንድትደርስ ህዝቦቿ እርስ በርሳቸው የሚከባበሩ በዜግነታቸው የሚኮሩ በመልካም ስነ ምግባር የታነጹ ታጋሽና ስራ ወዳድ እንዲሆኑ ያስፈልጋል። ኢትዮጵያውያን ጠንክረን ከሰራን፣ ኢትዮጵያውያን እርስ በርስ ከተከባበርን፣ ኢትዮጵያውያን ልዩነታችንን አጥብበን ለአንድነታችን ከተጋን፣ ኢትዮጵያውያን ከሁሉ በላይ ለሀገራችን ሰላም ትኩረት ከሰጠን፣ ኢትዮጵያውያን ከየትኛውም አይነት አክራሪነትና ጽንፈኝነት ከብሔር፣ ከሃይማኖት፣ ከፖለቲካ አክራሪነትና ጽንፈኝነት በላይ ሰውነትን አስቀድመን ከተዋደድን፣ ኢትዮጵያውያን በህዝብ የዋህነት ላይ ከሚነግዱ ሐሳይ ፖለቲከኞች ሰለባነት ከተጠነቀቅን፣ ሀገራችን ኢትዮጵያ እንኳን ለአብራኳ ክፋይ ለወለደቻቸው ልጆቿ ይቅርና ከሌላ ዓለም ለሚመጡ ሁሉ የሚትረፈረፍ አቅም አላት። ክቡራን ኢትዮጵያውያንና የኢትዮጵያ ወዳጆች፣ እኔ ዛሬ ፊት ለፊታችሁ የቆምኩት የሰላም ሚኒስትር ሆኜ አይደለም። ሁሌ እንደምለውና እንደማምነው መንግስትና የኢትዮጵያ ህዝብ በተወካዮቹ አማካይነት የሰጡኝን ክብር በአክብሮት ተቀብዬ ለኔ ሰላም ሚኒስትር ከሊቅ እስከ ደቂቅ ያሉ ኢትዮጵያውያን በሙሉ ናቸው፣ እናንተ ናችሁ። ለማለት ያህል ሳይሆን ምክንያቱ ጥልቅ ነው። ምክንያቱ ደግሞ ሰላም በአንድ አካል በአንድ ተቋም ብቻ የሚሰራ ሳይሆን በእያንዳንዳችን እጅ ያለ በመሆኑ በሁላችንም ትብብርና አብሮነት ብቻ የሚሰራ ስለሆነ ነው። እዚህ የምናገረው ግን እንደ አንድ የሰላም ሰራተኛ በዓለም የመጀመሪያ የሆነውንና ጠቅላይ ሚኒስትራችን ጸንሰው የወለዱትን ለሀገራችንና ለቀጠናችን ሰላም ባላቸው ራዕይ ያቋቋሙትን የሰላም ሚኒስቴር ወክዬ ነው። ቅርታ፣ ሰላም ማለት የጦርነት አለመኖር ማለት ብቻ አይደለም። ሰላም ማለት የህዝቦች መከባበር ነው። ሰላም ማለት የዕለት ተዕለት የኑሯችን መስተጋበር ያለ ችግር ማሳካት ነው። ሰላም ማለት የልጆቻችን ያለ ስጋት ትምህርት ቤት ደርሶ መመለስ ነው። ሰላም ማለት የሴት እህቶቻችንና እናቶቻችን እኩልነት ተረጋግጦ ያለ ፍርሃት ሰርቶ መግባት ነው። ሰላም ማለት ዩኒቨርሲቲዎቻችን የእውቀት ጅረት እንጂ የዕለት ተዕለት የትምህርት ሂደታቸው የሚረበሽባቸው እንዳይሆኑ ማድረግ ማለት ነው። ሰላም ማለት የፍትህ መስፈን ነው። ሰላም ማለት የመናገር ነጻነትን በኃላፊነት መተግበር ነው። ወገኖቼ፣ ሰላም ማለት ብዙ ነው። እናም ሀገራችን ከምን ጊዜውም በላይ ሰላም ያስፈልጋታል። ኢትዮጵያ የመሪዎቿን የአመራር ብቃትና ያላትን ሀብት ተጠቅማ ዜጎቿና ነዋሪዎቿን የምታኮራ ሀገር እንድትሆን በየትኛውም ሀብትና ገንዘብ ሊገዛ የማይችልና በዜጎቿ ፍቅርና አንድነት ብቻ ሊገለጽ የሚችል ሰላም ያስፈልጋታል። ክብርት ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ በዚህ አጋጣሚ በእንቅልፌ ሳይሆን በቁሜ የሚያባንነኝን የኢትዮጵያን ጥሪና ተማጽኖ እንዳካፍላችሁ ይፈቀድልኝ። ኢትዮጵያ በእኔ ውስጥ ያለ ማቋረጥ እንዲህ ትላለች። ልጆቼ፣ በተለያዩ አጋጣሚዎችና ጊዜያት ከፍ ልታደርጉኝ ወድቃችሁ ተነስታችኋል። አንገቴን ቀና ማድረግ ጀምሬያለሁ። ፍጹም በሆነ የእናትነት አንጀት ጡቴን ይዤ መርቂያችኋለሁ። ብሩክ ሁኑ። ግን ደግሞ ልጆቼ፣ በየመሃሉ አንገቴን ለበርካታ ጊዜያት ታስደፉኛላችሁ። እኔ እንደ እናት ትልቁ የደስታዬም ሆነ የሐዘኔ ምንጭ ከልጆቼ ጋር የተያዙ ድሎችና ስኬቶች እንዲሁም ውድቀቶችና ተግዳሮቶች ናቸው። ሌላውን ትቼ ያለፈውን የ100 ዓመት እድሜን ብቻ እንኳን ብቆጥረው ወራሪ ኃይልን ለመመከትና ድል ለመንሳት በዱር በገደሉ የወደቁት ወንድና ሴት ልጆቼ መደማመጥ ጠፍቶ አንዴ በብሔር አንዴ በሃይማኖት አንዴ በዚህ አንዴ በዚያ
እርስ በርስ ተጎዳድተው ያጣኋቸው ልጆቼ የመሰላቸውን ሐሳብ በነፃ መያዝ መደራጀት እኩልነት ተነፍገው በየአስፋልቱ የተደፉት ልጆቼ በያውደ ውጊያው ያጣኋቸው ልጆቼ ነፃነቴንና ክብሬን ሉዓላዊነቴን ለማስከበር የወደቁት ልጆቼ ፍላጎቴን ፍትሃዊ ተጠቃሚነቴን አላሟላሽልኝም ብለው በቅርቡ የወደቁት እንቦቃቅላ ልጆቼ ጸጥታዬን ሊያስጠብቁ ሲሉ የወደቁት ጀግኖች ልጆቼ ኧረ ምኑ ቅጡ ስንቱን ቆጥሬ እችላለሁ የአካል ጉዳቱም እንዳለ ነው። ልጆቼ በደስታ ቀናችን ይህን መቁጠር የፈለኩት ሁሉም በገባው መንገድ የሄደበት መንገድ በመሆኑና ጥሬንና ተማጽኖዬን በወጉ እንድትረዱልኝ ነው እንጂ በደስታችሁ ቀን ደስታችሁን ለማደፍረስ አይደለም። በቅርቡ በመካከላችሁ የማየውና የምሰማው ንትርክ ጥላቻ አንተ ትብስ አንቺ ትብሽ ጠፍቶ እኔ በልጥ መሆኑ እንቅልፍ እየነሳኝ ሰቀቀን ውስጥ ከቶኛል። ለኔ ክብሬ ጌጤ ሽልማቴና ከፍታዬ ሰላማችሁና ፍቅራችሁ መተሳሰባችሁና አብሮነታችሁ ነው። ልጆቼ እንኳን ጸባችሁ ድምጻችሁን ከፍ አድርጋችሁ ስትነጋገሩ ከጸጉር እስከ ጥፍሬ ወረኛል ያስጨንቀኛል። ልጆቼ እረ እንደው እናትነት ውስጥ ያለውን ረቂቅነት ምን ያህል ተረድታችኋል? ለምን ካላችሁኝ ከቅርብም ይሁን ከሩቅ ያላችሁ ራስጌም ይሁን ግርጌ ያላችሁ ቀለም የቀመሳችሁ ልጆቼ የማይባችሁ ጠብ ያለሽ በዳቦ እጅጉን አሳምሞኛል። በብዕራችሁ የጥላቻ ግንብን አፍርሳችሁ የፍቅር የአብሮነትና የአንድነት የልማት የዴሞክራሲ በጥቅሉ የብልጽግና ድልድይን ልትገነቡበት ነው። በድህነት ተቆራምጄ የሰው ፊት እየገረፈኝ ያስተማርኳችሁ አንደበታችሁ የፍቅር የመተሳሰብን ዝማሬ እንዲያስተጋባ እንጂ የጥላቻ መርዝን እንዲዘራ አይደለም። መንገዳችሁ የሰመረ አብሮነታችሁ በፍቅር ድልድይ የተገመደ እንዲሆን የዘውትር ምክሬና ጸሎቴ ነው። ልጆቼ የውስጤን ጥሪና ተማጽኖዬን በእናትነት አንጀቴና አንደበቴ ላቀርብላችሁ ቅድም የዘረዘርኩላችሁን ኪሳራዬን አስቡት። በሞት የተነጠቅኳቸውን ልጆቼን አካላቸውን ያጡትን ልጆቼን በመፈናቀል የተጎዱብኝን ልጆቼን ቁጠሩልኝ። ድጋሜ ማልቀስ ለቴክኒክ ችግር ይቅርታ እንጠይቃለን። ድጋሚ ማልቀስ ማዘን አልፈልግም። ከዚህ ወዲያ ከፍታን እንጂ ዝቅታን አልሻም። ዝቅታዬ ውርደቴ መሆኑ በትክክል ገብቷችሁ የሁል ጊዜ የጉዟችሁ ምርኩዝና ስንቅ ይሁናችሁ። እናትን አዋርዶ አሳዝኖ አስለቅሶ የሚገኝ ትርፍና ጥቅም ካለም ይቅርባችሁ። ሰላሜ ደስታዬና ተድላዬ የትርፋችሁ የሐሴታችሁ ምንጭ ነው። ለዚህ ደግሞ ቁልፉ የዘጋችሁትን ጆሮአችሁን ብቻ ሳይሆን የልባችሁን ጆሮ ክፈቱት። ተደማመጡ። መጎዳዳት መጠቃቃት ስታስቡ ብዕራችሁን ስትመዙ አንደበታችሁን ስትከፍቱ በየጊዜ ተከሰከሰውን አጥንት የፈሰሰውን ደም የጎደለውን አካል አስቡ። ስሜታችሁን ሳይሆን እኔ እናታችሁን አስቡኝ። እብደታችሁ ለግጭት ሳይሆን ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ መከባበር እበዱ። ልጆቼ አዎ ልጆቼ ሁላችሁም በአንድነት ስለ ሰላምና አብሮነት እበዱ። መውጣት ከጀመርኩበት ከፍታ እንዳታወርዱኝ አደራ። ኢትዮጵያ
እጅግ በጣም ለሚወዷት ስሟን ጠርተው ለማይጠግቧት ልጇ ለክቡር ጠቅላይ ሚኒስትር መልእክት አላት። ክቡር ጠቅላይ ሚኒስትር መልእክቱን እንዳስተላልፍ ፈቃዶ ይሁን። ኢትዮጵያም እንዲህ አለች። ውዱ ልጄ ታላላቆችህ ወንድምና እህቶችህ የረገጡትን ድንጋይ ረግጠህ በጎ በጎውን ልታጸና ዘንበል ያለውን ልታቃና ቀና ከፍ ልታደርገኝ ያለ ረፍት በትጋትና በጽናት ደፋ ቀና ስትል ሰንብተሃል። ልጅነትህን ሁሉ ለኔ ሰጥተሃል። በቅርቡም ባለም አደባባይ እስካሁን ያላገኘሁትን ወግ ማዕረግ አሳይተኸኛል። ኩለህ ሞሽረኸኛል። በውስጤም ከጎረቤቶቼ ጋርም ስለ ሰላሜ ወጥተህ ወርደህልኛል። በስደትና በልዩ ልዩ ሀገራት የተበተኑ ልጆቼን ፈልገህ የታሰሩትን አስፈትተህ እንባዬን አብሰህልኛል። የእምነት ተቋማት ውስጥ የሚገኙ ልጆቼን ህብረት መልሰህልኛል። በዓለም አደባባይ በአዲስ ገጽ አጽፈኸኛል። በዚህም ተስፋዬ ለምልሟል። ብሩክ ሁን። ዘርህ ፍሬህ ይባረክ። እስካሁን በአጭር ጊዜ የሰራሃቸው ስራዎች የኔ እናትህን የወንድምና እህቶችህን ብሎም የዓለም ሀገራትን ምስክርነት አስገኝቶልሃል። ይህ ሽልማት ያንተ ብቻ አይደለም። ባንተ በኩል ለኔ ለእናትህ ለወንድምና ለእህቶችህ ለታላላቆችህ ለታናናሾችህ ለጎረቤቶቼም ጭምር የተሰጠ ነው። ከፍ እንዳረከኝ ከፍ በል። ታዲያ ልጄ ይህ ሽልማት ለሰራሃው ስራ እውቅና ለቀጣይ ጉዞ ብርታትና ስንቅ ይሆን ዘንድ አደራ ጭምር ነው። እኔ እናትህም የዘውትር ጸሎቴ ካንተ ጋር ነው። ውዱ ልጄ እኔ ያለፍኩበት ውጣ ውረድ ስኬትም ተግዳሮትም የሞላው ስለሆነ እረፍት የሚነሳህ ብዙ ነገር እንዳለ አውቃለሁ። የቤቱ ታላቅ ልጅ ስትሆን ጭነትህ ከባድ ነው። ይህን ጭነትህን ወንድም እህቶችህ በአግባቡ ሊካፈሉህ ይገባል። እንደው ለመሆኑ ወንድምና እህቶችህ በወጉ ተረድተውሃልን? ውዱ ልጄ ውዱ ልጄ እኔን በፍጥነት ቀና ለማድረግ ውስብስብ ችግሮችን ለመፍታት ደፋ ቀና ስትል ያልታዩና ያልተነበቡ ገጾች ያሉ ይመስለኛል። እኔ እናትህ እረዳሃለሁ። ልጆቼ በወጉ አሟልተው ጠልቀው ባይረዱህ ለምን አልተረዱኝም ብለህ ሳትከፋ ሳትበሳጭ ትከሻህን አስፍተህ ሆድ ከአገር ይሰፋልም አይደል ቢሉ የወትሮ ጽናትህን አጎልብተህ ይበልጥ እንዲረዱህ ለማድረግ ገጽህን ሳትነፍጋቸው ገልጠህ በምታምንበትና በምትመራበት ሁሉን ሰብስቦ አቅፎ የመሄድ እሴትህ አማካይነት እቀፋቸው። ለነገሩ አመት ከመንፈቅ እኮ ትንሽ ነው። ሁሉንም ገጾች ለማንበብ ያስችል ይሆናል። ሁሉንም ገጾችህን ለመረዳት ግን ጊዜ ይወስዳል። ውዱ ልጄ አንተም ከመኖሬ ሚስጥር ውስጥ አንዱ ሰበዝ መሆንህን ተረድተህ የሚቻልህን ሁሉ እያደረክ እንደሆነ እኔና እናትህ ብንገነዘብህም የቤቱ አውራ በመሆንህ ሁላችንም ካንተ ብዙ እንደምንጠብቅ ልታውቅ ይገባል። ከሰራሃው ይልቅ የቀረውን እንጠይቃለን። ካለማሃው ይልቅ የጎደለውን እንፈልጋለን። አደራዬ በቻልከውና በምትችለው ብቻ ሳይሆን በማይቻለውም ጭምር ከታላላቅና ታናናሾችህ ጋር መክረህ ጉዞህን ላፍታም ቢሆን ሳታቋርጥ ድልህን አጠናክረህ ተግዳሮቶችህን በጥበብ ፈተህ እንደምትጓዝ እምነቴ የጸና ነው። በጸሎቴ ሁሌም እከተልሃለሁ። ልጆቼ ወንድማችሁ
መሪያችሁ ቢሆንም እንደናንተው አምጬ የወለድኩት ሰው መሆኑን ሳትዘነጉ ለስኬቱ ሞገስ ለድካሙ ምርኩዝ ደጀን ብርታት ትሆኑት ዘንድ አደራዬን እናንተው ላይ ትቻለሁ። ውዱ ልጄ ከወገብህ አጎንብሰህ ዝቅ ብለህ ከፍ እንዳረከኝ ሁሉ ከፍ በልልኝ ብሩኩን እናትህ ኢትዮጵያ። ክብርት ፕሬዝዳንት፣ ክቡራትና ክቡራን፣ ክቡር የሰላም ሎሬት ጠቅላይ ሚኒስትር አብይ አህመድ ዛሬ ያገኙት የሰላም ኖቤል ሽልማት እኔና የሰላም ሚኒስቴር የሥራ ባልደረቦቼም በሙሉ ለበለጠ የሰላም ስኬት ሌት ተቀን እንድንተጋ ገና ያልሰራነው እጅግ ብዙ የቤት ስራ እንዳለብን ያስታወሰንና መልእክት ያስተላለፈልን ነው። በቀጣይም የሥራ ጊዜው ሁሉ ኢትዮጵያ ሀገራችንና አካባቢዋን የሰላም ቀጠና ለማድረግ በሚያደርጉት ጥረት ውስጥ ሁሉ ከጎኖ መሆናችንን ስገልጽሎ በታላቅ ደስታ ነው። በመጨረሻም ይህ ፕሮግራም የተሳካ እንዲሆን አስተዋጽኦ ላበረከታችሁ በሙሉ የላቀ ምስጋናዬን ላቀርብላችሁ እወዳለሁ። ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለዓለማችን ሁሉ ይሁን። በመቀጠል አጭር መልእክት ክቡር የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ያስተላልፉልናል። መድረኩን ለሳቸው እከፍታለሁ። በአክብሮት ተሸኙልኝ ዘንድ ጠይቃለሁ።